ሰላም እንዴት ናችሁ? እንኳን ወደ ቻናላችን በደህና መጡ። ዛሬ በዓለም ታላቅና ታዋቂ ክለብ መካከል የሚጠቀሰው አርሴናል ስለመመስረቱ መቼ እንደተጀመረና ማን እንደመሰረተው እንመለከታለን። አብራችሁን ቆዩ። በ1886 ዓመተ ምህረት ተመሰረተ። በዚያን ጊዜ ክለቡ ዲል ስኩዌር ተብሎ ነበር የሚጠራው። አርሴናል የተመሰረተው በለንደን ውስጥ ባለ የጦር መሳሪያ ፋብሪካ ሰራተኞች ነው። በተለይ ዴቪድ ዳንሲንግ፣ ፍሬድ ቤርድስሊ፣ ሞሪስ ባተር። እነዚህ ሰራተኞች ከስራ በኋላ እግር ኳስ ለመጫወት ቡድንን ፈጠሩ። በኋላ የክለቡ ስም ሮያል አርሴናል ተባለ። ከዚያም ወልዊች አርሴናል ሆነ። በመጨረሻ አርሴናል ተብሎ ተቀየረ። በ1886 በፋብሪካ ሰራተኞች የተጀመረው አርሴናል ዛሬ ዓለም ታላላቅ ክለቦች መካከል ተቆጥሯል። ከፋብሪካ ሰራተኞች ቡድን ወደ ዓለም ኃያል ክለብ መድረሱ አስደናቂ ነው። መጀመሪያ መዝናኛ ብቻ ነበር። ብዙ ሰራተኞች መጫወት ሲፈልጉ በደንብ የተደራጀ ቡድንን አደረጉ። ካፒቴን፣ አስተዳዳሪ፣ ተጫዋቾች ተመረጡ። በአካባቢው ካሉ ሌሎች ቡድኖች ጋር ጨዋታ ጀመሩ። ሰዎች ይመለከቱ ጀመር። ከዚያ የክለቡ ዝና ከፍ አለ። በ1991 በአካባቢው ታዋቂ ከሆነ በኋላ አርሴናል ፕሮፌሽናል ክለብ ሆነ። ተጫዋቾች ደሞዝ የተከፈላቸው መጫወት ጀመሩ። አርሴናል መጀመሪያ በወልዊች ነበረ። ይህ በሳውዝ ለንደን ክፍል ውስጥ ነው። ግን ከዛ በኋላ ወደ ኖርዝ ተዘዋወረ። ምክንያቱም እነዚህ ናቸው። አንደኛ፣ የገንዘብ ችግር። በወልዊች ያሉ ደጋፊዎች ብዛት አነስተኛ ነበር። ሰዎች ወደ ሜዳ መምጣት ይከብዳቸው ነበር። ስለዚህ ክለቡ ገንዘብ ማግኘት አልቻለም። ሁለተኛ፣ የተሻለ ቦታ ፍለጋ። የክለቡ ባለቤት ብዙ ሰዎች የሚኖሩበትና በባቡር ቀላል የሚደረስበት ቦታ ፈለጉ። ሶስተኛ፣ በ1913 ወደ ሃይበሪ ተዘዋወረ። ይህ በኖርዝ ለንደን ነበር። ከዚያም ክለቡ ፈጣን እድገትን አገኘ። አራተኛ፣ ከቶተናም ጋር ፉክክር ጀመረ። ኖርዝ ለንደን ከደረሰ በኋላ ቶተና ሆትስፐርስ ጋር ታላቅ ፉክክር ተጀመረ። ዛሬ ድረስ ኖርዝ ለንደን ደርቢ ተብሎ ይታወቃል። ቶተናም ሆትስፐርስ ደጋፊዎች እስከ ዛሬ ድረስ አርሴናል ወደ አካባቢያቸው መምጣቱ አይወዱትም። ምክንያቱም በ1919 የመጀመሪያ ክፍል ሊግ በኋላ ሲደርስ የሆትስፐርስ ደጋፊዎች ግን አርሴናል በፖለቲካ ነው የገባው ብለው እስከ ዛሬ ይናገራሉ። ይህ ጠላትነቱን ከፍ አደረገ። ሁለቱም በኖርዝ ለንደን ስለሆኑ ደጋፊዎቻቸው በአንድ ከተማ፣ በአንድ ሰፈር፣ አንዳንዴም በአንድ ቤት ውስጥ ይገኛሉ። ይህ ፉክክሩን እጅግ ኃይለኛ አደረገው። አርሴናል እና ቶተናም ሆትስፐርስ ብዙ የማይረሱ ጨዋታዎች አሏቸው። ብዙ ጎሎች፣ ካርዶችና የመጨረሻ ደቂቃ ድሎች። አርሴናል ከዚህ በኋላ ነው የማይበገር ተብሎ የተጠራው። በ2003 እና በ2004 በፕሪሚየር ሊግ ዘመን አንድ ጨዋታ ሳይሸነፍ ሊጉን ስለጨረሰ ነው የማይበገሩት ተብሎ የተጠሩት። 26 ጊዜ ያሸነፈ፣ 12 አቻ ወጣ፣ 0 ሽንፈት። ይህ በእንግሊዝ ዘመናዊ እግር ኳስ ታሪክ እጅግ ትልቅ ነገር ነው። ይህን ታሪክ ያስመዘገበው አርሴን ቬንገር ነበር። እሱ የቡድኑን አጨዋወት፣ ፍጥነት እና ብልሃት ወደ ሌላ ደረጃ ደረሰው። በዚያም ቡድኑ ውስጥ እነዚህ ታላላቅ ተጫዋቾች ነበሩ። ቴሪ ሄነሪ፣ ፓትሪክ ቪንገር፣ ሶል ካምፔል። ለዚህ ታሪክ ልዩ የወርቅ ዋንጫ ተሰጥቷቸዋል። ሄነሪ ዛሬ በአርሴናል ታሪክ ውስጥ ትልቁ ተጫዋች እንደሆነ ይቆጠራል። ግን ወደዚህ እንዴት ደረሰ? ፍጥነቱ፣ ድሪብሉ እና ጎል ማስቆጠሩ ችሎታው ከፍ ያለ ነበር። በ1999 ወደ አርሴናል መጣ። በዚያን ጊዜ ብዙ ሰዎች ይሳካለታል ብለው ይጠብቁ ነበር። መጀመሪያ በጎን ይጫወት ነበር። አርሴን ቬንገር ግን ወደ መሃል አጥቂ ቀየረው። ይህ የህይወቱ ትልቅ ለውጥ ሆነ። በፍጥነት በአንድ ለአንድ ክሎት እና በቀላል ጎል ማስቆጠር ምክንያት የፕሪሚየር ሊግ አስፈሪ አጥቂ ሆነ። 5 ዋንጫ መጣ፣ 2 የፕሪሚየር ሊግ ዋንጫ፣ 3 የኤፍኤ ካፕ ዋንጫ። በአርሴናል ታሪክ 228 ጎሎች አስቆጠረ። ከፍተኛ ጎል አስቆጣሪ ሆነ። ከ2000 እስከ 2006 የወርቅ ዘመን። ይህ ዘመን በኮች ወንጌር መሪነት ነበር። ከ2003 እስከ 2004 ሲዘን አይበገሬው አርሴናል ሙሉ ሲዘን ያለመሸነፍ የፕሪሚየር ሊግ አሸናፊ የሆነው። ከ2006 ወደ ቻምፒየንስ ሊግ ፋይናል 2006 ደረሰ፣ ግን ተሸነፈ። ይህ ጊዜ አርሴናል በአውሮፓ ከፍተኛ ክለቦች መካከል ነበር። የአርሴናል ውድቀት። ከ2006 እስከ 2018 ክለቡ በፋይናንስ ችግር ተጎዳ። ታላቅ ተጫዋቾችን ሸጠ። ከ2014 እስከ 2015-17 ኤፍኤ ካፕ አሸነፈ።
ከ2018 እስከ 2026 የለውጥና እንደገና የመገንባት ጊዜ። 2018 ዌንገር ከ30 ዓመት በኋላ ለቀቀ። ከዛም በኋላ ሚካኤል አርቴታ ተረከበው። የአርቴታ ዘመን 2020 ኤፍኤ ካፕ አሸነፈ፣ ወጣቶች ተጫወቱ። ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ገብርኤል ማርቲኔሊ። 2022 እስከ 2024 ሊጉን ለመውሰድ በጣም ቀረበ። አርሴናል እንደገና ወደ ከፍተኛ ደረጃ ተመለሰ። በ2025 እና በ2026 አሁን ያለበት ሁኔታ በፕሪሚየር ሊግ ላይ ዋና ተወዳዳሪ ነው። ወጣትና ልምድ ያላቸው የተቀላቀለ ቡድን ነው። ከፍተኛ ግብ አስቆጣሪዎችና ጥሩ መከላከል ያላቸው ተጫዋቾች ናቸው። አጠቃላይ ያላቸውን ግምገማ ስናይ ከ2000 እስከ 2004 የታላቅ የክብር ዘመን፣ ከ2006 እስከ 2018 የመቆራረጥ ጊዜ፣ ከ2018 እስከ 2026 ዳግም መቆም። ውድ የቡራ ኤፍሲ ተመልካቾች ቪዲዮን ከወደዱት ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ።